የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በወልቃይት ጠገዴ ሰቲት ሁመራ ዞን ባደረገው ተጋድሎ ከፍተኛ ድልም ተቀዳጀም። ክፍለ ጦሩ ካሉት 7 ብርጌዶች መካከል አንዱ የሆነውና በቅርቡ የተመሰረተው ወልቃይት ጠገዴ ጽናት ብርጌድ በዞኑ ቃፍቲያ ወረዳ እንድሪስ ከተማን ሙሉ በሙሉ መቆጣጠሩም ተሰምቷል። 5ኛ ክፍለ ጦር ወንበርማ ብርጌድ ከሌሊቱ 10 ሰዓት ጀምሮ ከሽንዲ ከተማ ተነስቶ ወደ ኮኪ ወገዳድ የገጠር ቀበሌዎች የተለመደውን ህዝብ ማሰቃየት ተግባሩን ለመፈጸም ሲንከለከል ወንበርማ ብርጌድ ቆምጠው ሻለቃ ሽንዲ ከተማ በመግባት የ3 ሰዓት ውጊያ ከጠላት ጋር በመተናነቅ 7 ሙት 10 ቁስለኛ በጠላት ኃይል ላይ ማረሳቸውም ተሰምቷል። የደቡብ ሱዳን ጦር የኢትዮጵያ ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆን አካባቢ መቆጣጠሩም ተሰምቷል። ጦሩ በደረሰበት አካባቢ የኢትዮጵያን ሰንደቅ ዓላማ ወርዶ በምትኩ የደቡብ ሱዳን ሰንደቅ ዓላማ ሰቅሏል ነው የተባለው። ዝርዝሩንም ይዘነዋል። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኚህና መሰል መረጃዎችን በዝርዝር የምናስደምጣችሁ ይሆናል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያል ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም የምናደርሳችሁ ይሆናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያል ቀጥታ ወዳገኘናቸው መረጃዎች አለፍን። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በወልቃይት ጠገዴ ሰቲት ሁመራ ዞን ባደረገው ተጋድሎ ከፍተኛ ድል ተቀዳጀም። ክፍለ ጦሩ ካሉት 7 ብርጌዶች መካከል አንዱ የሆነውና በቅርቡ የተመሰረተው ወልቃይት ጠገዴ ጽናት ብርጌድ በዞኑ ቃፍቲያ ወረዳ እንድሪስ ከተማን ሙሉ በሙሉ መቆጣጠሩም ተሰምቷል። ውጊያው አሁንም ድረስ የቀጠለ ሲሆን የአገዛዙ ኃይል በርካታ አባላት ሙትና ቁስለኛ ሲሆኑ በርካቶችን በፋኖ ተማርከዋል። የቀረው ኃይል እግሬ አውጪኝ ብሎ ወደ ሁመራ እየፈረጠጠ መሆኑን የአርበኞች ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ አርበኛ ባንድረው ግርማይ ለሚዲያችንም ገልጸዋል። በተያያዘ ዜናም 5ኛ ክፍለ ጦር ወንበርማ ብርጌድ ከሌሊቱ 10 ሰዓት ጀምሮ ከሽንዲ ከተማ ተነስቶ ወደ ኮኪ ወገዳድ የገጠር ቀበሌዎች የለመደውን ህዝብን ማሰቃየት ተግባሩ የሆነውን ለመፈጸም ሲንከለከል የወንበርማ ብርጌድ ቆምጠው ሻለቃ ሽንዲ ከተማ በመግባት የ3 ሰዓት ውጊያ ከጠላት ጋር በመተናነቅ 7 ሙት 10 ቁስለኛ በጠላት ኃይል ላይ አድርሰዋል። ሽንዲ ከተማን በሶስት አቅጣጫ በሚኒለም ትምህርት ቤት፣ በሙስሊሞች መስጂድ፣ በዶሮ ገበያ ሻምበል 1፣ ሻምበል 2፣ ሻምበል 3 የቆምጠው ሻለቃ በመግባት በሁሉም አቅጣጫ ጠላትን ሲረፈርፉት ከዋሉ በኋላ እስከ መሃል አደባባይ ተቆጣጥረውትም ነበር። በአጠቃላይ የቆምጠው ሻለቃ ዋና አዛዥ አባይ እንደገለጸው የጠላት እቅድ ሙሉ በሙሉ እንደከሸፈና ከባድ ኪሳራም ደርሶባቸዋል ብለዋል። በሌላ በኩል ደግሞ የወንበርማ ብርጌድ ንስር ሻለቃ በስገማ ላይ የሰፈረውን የጠላት ኃይል በመተናነቅ 5 የተሸኘ 4 ቁስለኛ አድርገው ተራራውን አስለቅቀው አሯርጠው ወደ አጼ ገብርኤልም እንዲሸሹም አድርገዋል። በአጠቃላይ ጠላት ለ2 ሳምንት የዶለተውን ግብዓትና ግብር ሰብስባለሁ ብሎ ያቀደውን እቅድ ከሽፏል ብቻ ሳይሆን የጠላት አቅምም የፋኖን ክንድ መቋቋም እንዳልቻለ ንስር ሻለቃ ዋና አዛዥ ለሚዲያችንም ገልጸዋል። በተያያዘ ዜና ወደ ውጭ ዜናዎች እናልፋለን። የደቡብ ሱዳን ጦር የኢትዮጵያ ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆን አካባቢ መቆጣጠሩም ተሰምቷል። ጦሩ በየደረሰበት አካባቢ የኢትዮጵያን ሰንደቅ ዓላማ ወርዶ በምትኩ የደቡብ ሱዳን ሰንደቅ ዓላማ ሰቅሏል ነው የተባለው። ራሱን መከላከያ ሰራዊት በሚል ስም የሚጠራውና የአገር ዳር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ የኦህዴድን የበላይነትን ለማስከበር በሙሉ አቅሙ በአማራ ሕዝብ ላይ ጦርነት ከከፈተ ለወደፍን 2 ዓመታት አልፎታል። አገዛዙ በአራቱም ማዕዘን የአገሪቱን ዳር ድንበር ሲጠብቁ የነበሩ ወታደሮችን አንስቶ ከአማራ ሕዝብ ጋር በሚያደርገው ጦርነት ያሳተፈ ሲሆን በአሁኑ ሰዓት የሀገሪቱ ድንበር ክፍት በመሆኑ የጎረቤት ሀገር ወታደሮች እንዲሁም አልሸባብን ጨምሮ ሌሎች አማጽያን በፈለጉበት ሰዓት ድንበር ተሻግረው ያሻቸውን የሚፈጽሙበት ሁኔታ መፈጠሩን ታማኝ ምንጮችን ዋቢ በማድረግ ኢትዮ 380 ሚዲያም ከሰሞኑ መዘገቡም አይዘነጋም። ሀገሪቱ የነበራትን ሙሉ ጦር ማለትም ሜካናይዝድ ክፍሉን ጨምሮ ከምድር ኃይል እስከ አየር ኃይል ከባህር ኃይል እስከ አየር ወለድ ኮማንዶ ድረስ ይዞ ከአማራ ሕዝብ ጋር ጦርነት እያደረገ የሚገኘው የብልጽግናው ቡድን ያሰማራቸው ወታደሮቹ የተፈለገውን ውጤት ማምጣት ሳይችሉ የፋኖ አፈሙዝም ሲሳይም ሆኖበትም ቀርተዋል። አዲስ ዓለማየሁ 7ኛ ክፍለ ጦር ሪፎርም ተደረገ። የአማራ ፋኖ በጎጃም የአዲስ ዓለማየሁ ክፍለ ጦር ጥልቅ የሆነ ግምገማ በማድረግ ሪፎርም አድርጓል። አዲስ ዓለማየሁ 7ኛ ክፍለ ጦር በውስጥ 4 ብርጌዶች የያዘ ሲሆን እነዚህም ሉማሜ መብረቁ ብርጌድ፣ ደጃዝማች ተላጓሉ ብርጌድ፣ የቦቅላ አባይ ብርጌድ እና አብራጅ ብርጌድ ናቸው። የክፍለ ጦር በዘመቻ አንድነት የቦቅላ መገንጠያ ላይ ኮሎኔል ከነሰራዊቱ በመደምሰስ የጁቤ ኮርክ አካባቢ ሙሉ መሳሪያ
በመማረክና ሉማሜ ከተማን በመቆጣጠር ብዙ ምርኮኞችን መያዙና በበፊቱ ጀብዱም የሚታወቅ ነው። በመሆኑም ይህ መነቃቃት ለማጠናከርና የአማራ ሕዝብ ጥያቄ በአግባቡ በሚረዱና በሚመልሱ አመራሮች እንደገናም አደራጅተዋል። ይህ ቀጠና በማደራጀት ስምሪት በመስጠት ድጋፍና ክትትልን በማድረግ የአማራ ፋኖ በጎጃም ጽሕፈት ቤት ኃላፊ አርበኛ ይትባረክ አንዳርጌ፣ የአማራ ፋኖ በጎጃም ምክትል ሕዝብ ግንኙነት ኃላፊ አርበኛ እስቲበላ አለሙ፣ የአማራ ፋኖ በጎጃም ኦዲትና ቁጥጥር ኮሚሽን አባል አርበኛ ማንችሎት ጥላሁን፣ የአማራ ፋኖ በጎጃም ግዥ ኃላፊ አርበኛ ተመስገን ገዳሙና ለድጋፍ የተላኩ የአማራ ፋኖ በጎጃም የፖለቲካ መኮንኖች አርበኛ ዘላለም አዲስና አርበኛ ዮሐንስ አያሌው ባሉበትም ሪፎርሙም መስራትም ተችሏል። በአድማ ብተና አባላትና አመራሮች መካከል አለመግባባት ተፈጠረም። አማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ በሚሰራው ኦፕሬሽን በተደጋጋሚ ተቀጥቅጦ ተስፋ የቆረጠው የአድማ ብተና ሰራዊት ከአዲስ ቅዳም ከተማ እንዲያስወጡት ጥያቄ ማቅረቡን ተከትሎ በአባላቱና በአመራሮቹ መካከል ከፍተኛ አለመግባባትም ተፈጥሯል። አዳይታና ዝምባይታ በተባሉ 2 ግንባሮች ተቀጥቅጦ ከ15 በላይ ጓዶች ተሰናብቶ ብዛት ያለው ቁስለኛ ጓዱን ተሸክሞ ወደ አዲስ ቅዳም ከፈረጠጠ በኋላ ነው። ብርጌዳችን የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድም ከዚህ ቀደም ከእናንተ ተለይተው ከኛ ጋር በመቀላቀል ወደ እውነተኛው የትግል መስመር ገብተው ጸረ አማራውን አሸባሪ የብልጽግና ቡድን እየታገሉ እንደሚገኙና ጸረ ፍጥረት ፋሽስታዊ የአብይ አህመድ ስርዓት ራሳችሁን አላቃቸው ፋኖን በመቀላቀልም በተባበረ ክንድ ወገኖቻችሁን ከጨርሶ መጥፋት እንድትታደጉ ሲልም አማራዊ ጥሪውንም ያቀርባል። ኦብነግ አብዲ አሊን ዓለም አቀፍ ማህበረሰብ ለፈጸሙት ወንጀል ምርመራ እንዲያደርግና ለሕግም እንዲያቀርባቸውም ጠየቀም። የኦህዴድ ብሔራዊ ነጻነት ግንባር ኦብነግ የቀድሞ የሶማሌ ክልል ፕሬዝዳንት አብዲ አሊን ጥሪም ተቃውሟል። የቀድሞ የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር ወይንም አብዲ አሊ ትናንት በማህበራዊ ሚዲያ ባሰራጩት ጽሑፍ ባለፉት 2 ቀናት ስማቸው የማጥፋት ፕሮፓጋንዳ እየተከናወነ መሆኑን ገልጸዋል። ይህ አብዲ አሊ ለብልጽግና ማደራቸውን በይፋ ያሳወቁበት ጽሑፍም በማህበራዊ ሚዲያ መነጋገሪያ የሆነ ሲሆን በጽሑፉ ስሙ በክፉ የተነሳው ኦብነግም አፋጣኝ ምላሽ ሰጥቷል። አብዲ አሊ ለዚህም መሰረተ ቢስ ፕሮፓጋንዳና የፈጠራ ትርክቶች ምላሽ ለመስጠትና በሀገራችን ወቅታዊ ሁኔታ አቋሜን ለመግለጽ ያዘጋጀው ጽሑፍ ነውም ብለዋል። አብዲ አሊ በጽሑፋቸው ያለፈው መቀየር እንደማይቻል የማይካድ ሀቅ ቢሆንም ስህተትን በድፍረት አምኖ መቀበልና ማረም ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይ በለውጡ ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጡኝን ምክሮችና አቅጣጫ ባለመቀበል በለውጡ ንፋስ ግራ ተጋባውና ወደ ፖለቲካ መናኸሪያ የገቡ አዲስ ስልቶችና ቶሎ መቀበል ባለመቻሌ በስተት ወደ ቃሊቲ ማረሚያ ቤት በሄደው አውቶቡስ ዘልዬ ገባው ተሳፍርኩ ይላሉ። ሆኖም አቶ አብዲ አሊ የአብይን አካሄድ ተቃውሞ የመጀመሪያውን ውጊያ ከአብይ ጋር የከፈቱት እርሳቸው መሆናቸውም ዘንግተውት ስለ ትጥቅ ትግልም መክረዋል። ከኦብነግ ጋር ተሰልፈዋል በሚል አንዳንድ መረጃዎች የወጣባቸው አብዲ አሊ ከሀገር አፍራሽ ኃይል ጋር አልሰለፍም ሲሉም ነው የገለጹት። መግለጫው ሲቀጥልም አብዲ አሊ በስልጣን ዘመናቸው በሺህ የሚቆጠሩ ሰላማዊ ሰዎችን በጅምላ መግደላቸውን፣ በመቶ ሺህ የሚቆጠሩትን በግፍ እስር ማሰቃየታቸውን፣ ሰዎች ከነ ህይወታቸው መቅበራቸውና በታጣቂዎች በኩል በሴቶች ላይ ጾታዊ ጥቃት ማድረሳቸውና ንብረትና ሀብት ማውደማቸውን አውስቷል። ዓለም አቀፍ ማህበረሰብ ለፈጸሙት በሰብአዊ ላይ ያነጣጠረ ጥቃት ምርመራ እንዲያደርግና ለፍትህ እንዲያቀርባቸውም ጥሪም አቅርበዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ ሰላም ቆዩልን።